ጊዜው ሰልማን ሰለላሁ ዐለይሂ ወሰለም ከሞተ ረጅም ዘመናት ቢያስቆጥርም በፍልስጤም ምድር በሚተካኩ የተውራት ካህናት አማካኝነት አላህ በብቸኝነት የተመለከ ነበር። የተውራት ሕግጋቶች አንዳንድ ንጉሶች ለአስተዳደር ይመቻቸው ዘንድ ካህናቱን እያስገደዱ የሚሽሩት ውጭ ሁሉም በጥሩ ሁኔታ እየተካሄደ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። የነብዩላህ ዘከሪያ እና የህያ አለይሂ ሰላም የህይወት ታሪክ ሙሉ ክፍል። የነብዩላህ ዘከሪያ እና የህያ አለይሂ ሰላም የህይወት ታሪክ ሙሉ ክፍል። ጊዜው ሰልማን ሰለላሁ ዐለይሂ ወሰለም ከሞተ ረጅም ዘመናትን ቢያስቆጥርም በፊልስጤን ምድር በሚታካኩ የተውራትን ካህናት አማካኝነት አላህ በብቸኝነት እየተመለከ ነበር። የተውራት ሕግጋቶችን በአንድ ንጉሶች ለአስተዳደር ይመቻቸው ዘንድ ካህናቱን እያስገደዱ የሚሽሩት ውጭ ሁሉ በጥሩ ሁኔታ እየተካሄደ ነው። በዚች ምድር በብዙ ሺህ የሚቆጠሩ ነቢያትና ረሱሎች ተተካክተውባታል። ይሁን እንጂ አሁን ተራው የነቢዩላህ ዘከሪያ አለይሂ ሰላም ነው። ዘከሪያ በቤተል መቅደስ ከሚገኙ የተውራት መምህራን አንዱ ሲሆኑ ከሁሉም ይልቅ አላህን በመፍራትና የተውራት ሕግጋትን በአግባቡ በመፈጸም የሚስተካከለው የለም። ካህናቱ በንጉሶቹ አማካኝነትና ንጉሶች ዘንድም ለመወደድ ሲሉ ተውራትን ለማሻር ሲሞክሩ ዘከሪያ ስለሚከላከሏቸው ለዘከሪያ ያላቸው አመለካከት መጥፎ ነው። ይሁን እንጂ ዘከሪያ ተውራት እንዲበዛ ዓመታት ከነዚህ ካህናት እየተናቀ በዚህ ሁኔታ ላይ ሳሉም በመልካምነቱ የሚታወቀው የመርየም አባት የሆነውና የዘከሪያ ደግሞ ውድ ጓደኛ ኢምራን ሞተ። ኢምራን ሲሞት ካህናት ለሱ ካላቸው አብሮነትና ፍቅር የተነሳ ልጁን መርየምን ሊያሳድጉ ይሻሙ ጀመር። በመጨረሻም ሁሉም ካህናት ነቢዩላህ ዘከሪያን ጨምሮ መርየምን ለማሳደግ እጣ ተጣጣሉ። እጣውን ሲጣጣሉም የመርየም አሳዳጊ የአክስቱ አባል የሆነው ዘከሪያ ሆኖ ተገኘ። ዘከሪያ ምንም እንኳን መርየምን ለማሳደግ ኃላፊነቱን ቢወስድም መርየም ግን በእናቷ ስለት መሰረት ኑሮዋን በበይተል መቅደስ ግቢ ውስጥ አደረገች። በአሳዳጊነት የመርየምን ኃላፊነት የወሰደውም ዘከሪያ ዘወትር ቀንና ማታ እየተመላለሰ መርየምን ይጎበኛታል። ሁልጊዜም ሊጎበኛት ሲመጣ የተለያዩ ጣፋጭ ፍራፍሬዎችን እሷ ዘንድ ያገኝም ነበር። ከዕለታት አንድ ቀን ዘከሪያ መርየምን ሊጎበኛት ክፍሏ ሲገባ አጠገቧ በኢየሩሳሌም ምድር የማይበቅል ፍራፍሬ አገኘ። በጣም በመገረም መርየም ይህንን ፍራፍሬ ከየት አምጥተሽው ነው ብሎ ጠየቃት። መርየምም ከአላህ ዘንድ ነው፣ አላህም የፈለገውን ያለ ገደብ ይረዝቃል ብላ መለሰችለት። ይህን ሲሰማ ዘከሪያ ለየት ያለ ስሜት ሊሰማው ጀመረ። ለረጅም ዘመናት በምናቡ አምቆ ሲያሳስበው የነበረው ጉዳይ አሁን እንደ አዲስ ፊቱ ላይ ድቅን አለበት። ዘከሪያ ምንም እንኳ እድሜው ገፍቶ ሽበቱ ጸጉሩን ቢወረውም ልጅ ለመውለድ ግን አልታደለም ነበር። ዛሬ ከመርየም አንደበት የሰማው ንግግር ግን ሞራሉን እንደ አዲስ አንቀሳቅሶታል። ዘከሪያም ከመርየም አላህም የፈለገው ያለ ገደብ ይረዝቃል የሚለውን ቃል እንደሰማም ወደ ሚሕራብ ግላዊ የአምልኮ ቦታ ገሰገሰ። ልክ መስገጃው ላይ እንደቆመም በተለሳለሰ አንደበቱ ጌታዬ ሆይ፣ እኔ አጥንቴ ደከመ፣ ራሴም በሽበት ተንቀለቀለ። አንተን በመለመኔ ጌታዬ ሆይ ምን ጊዜም እድለቢስ አልሆንኩም። እኔም ከበኋላዬ ዘመዶቼን በእርግጥ ፈራው። ሚስቴ መሃን ነበረች። ስለዚህ ካንተ ዘንድ ለእኔ ልጅ ስጠኝ፣ የሚወርሰኝ ከያዕቆብ ቤተሰቦችም ነቢያትን የሚወርስ የሆነ ልጅ ስጠኝ። ጌታዬ ሆይ ተወዳጅ አድርገኝ ሲል አላህን ተማጸነ። እዚያ በቆመበት አላህም ዘከሪያ ሆይ እኛ በወንድ ልጅ ስሙ የሕያ በሆነ ከዚህ በፊት ሞክሼን ባላደረግንለት እናበስርሃለን በማለት ምላሽ ሰጠው። ዘከሪያም በመገረም ጌታዬ ሆይ እኔ
እርጅና በእርግጥ የደረሰብኝ ሲሆን ባለቤቴ መሃን ስትሆን ለእኔ እንዴት ልጅ ይኖረኛል አለ። አላህም ጌታዬ ከአሁን በፊት ምንም ያልነበረውን አንተ ያመጣው ሲሆን እርሱ በእኔ ላይ ቀላል ነው አለው። ዘከሪያም ጌታዬ እንግዲያውስ ስለመውለዴ ለእኔ ምልክት አድርግልኝ አለው። አላህም ጤናማ ሆነህ ሳለህ 3 ሌሊት ናቸው ሰዎችን ለማነጋገር አለመቻልህ ነው በማለት መለሰለት። ከዚያም ዘከሪያ በላቸው ቃል ኪዳን መሰረት ያህያ ይባል ወንድ አባት ሆነ። ያህያ በአባቱ ነቢያዊ አስተዳደግ እና መለኮታዊ ስነ ስርዓት ታንጾ አደገ። ያህያ አላህ የተውራትን ህግጋት እንዲሁ አሳውቆታል። በኢየሩሳሌም ተውራት ፈራጅ ሆኗል። ሁኔታ ሳለም 30 ዓመት ሳይሞላው የነቢያት ማዕረግ አላህ ዘንድ ተሰጠው። ያህያ ምንም እንኳ የእውቀት ጫፍ ደረሰ አይመስልም፣ ምንም አይነት ኩራት የሌለበት ልጅ ሲሆን በዘመኑ ሰዎች ተረሽባውን ልብስ ነበር የሚለብሰው። ያህያ እና ኢሳ በአንድ ላይ የተወለዱ ምርጥ ዘመዳሞች ከመሆናቸውም ባሻገር ማይለያዩ ጓደኛሞች ናቸው። አንድ ቀን ሁለቱም ቁጭ ብለው በማውጋት ላይ ሳሉ አላህ ያህያን 5 ነገሮችን እንዲተገብር እና የኢየሩሳሌምን ህዝቦች እንዲያዝ አዘዘው። ኢሳም ያህያ አላህ 5 ነገሮችን እንድትተገብር እና ህዝብህንም እንድታግዝ አዞሃል። አንተ የምትፈጽመው ከሆነ ካልሆነ ተውልኝ አለው። ያህያም ወንድሜ ሆይ አላህ የሚያዘኝ ነገር አንተ አላህን ከተገበርከው አላህ እኔን እንዳይቀጣኝ እፈራለሁ። ከዚያ እስራኤላውያንን በቅዱስ ሰብስበው መስጊዱን ሞሉት። ከዚያው እሱ ከፍ ባለ ቦታ ላይ ቆሞ አላህ 5 ትእዛዝን እኔም እንዲተገብረው ለእናንተም እንዳደርስ አዞኛል። አንደኛ አላህን ከእሱ ሌላ ምንም አካል ሳታጋሩ እንድትገዙት። ያ ማለት አንድ ሰውዬ አንድን ባሪያ ገዝቶ ሳለ ባሪያውን አሳዳሪው ሳይሆን ለሌላ ሰው ነው የሚያገለግለው። ይህ ትክክል ነው። እንደዚህ ሁላ እናንተም አላህ ፈጥሯችሁ እሱ ረዘቃችሁ ሌላ አካል ልታመልኩ አይገባም። ሁለተኛ ሶላት እንዲሰግዱ አዟቸዋል። አላህ ሶላት በሚሰግድ ሰው ፊት ለፊት ላይ ሆኗል። ሶላት ስትሰግዱ ፊታችሁ አታዙሩ። ሶስተኛ በጾምም አዟቸዋል። የጾመኛ አፍ ሽታ አላህ ዘንድ ከሚስክ ሽቶ ይልቅ የተወደደ ነው። አምስተኛ መጽዋዕትን በመመጽወትም አዟቸዋል። የመጽዋዕት ምሳሌ አንድ ሰውዬ ጠላቶች አግተውት ሊገድሉት በአንድ ጊዜ እሱም ለእኔ መጽዋዕት ቢሆን ነገር ላምጣ ብሎ ሲጠይቃቸው አጋቾች በፈቀዱለት ጊዜ በትንሽም በትልቅ የሚሰውተውን የማሰዋትና ማውጣት ነው። አምስተኛ አላህን በማውሳት ትምዋል። አላህም የማውሳት ምሳሌ አንድ ሰውዬ ጠላት ሊገለው ሲያሰደው መከላከያን ሲያገኝ እንደሚለው ዚክር ሊያደርግም ከአሳዳጅ ሸይጣን አላህ ይላል በማለት ተሰለፈ። ይህ ያህያ ስም በኢየሩሳሌም ምድር እጅጉን ይጋነዋል። በአስደናቂ እውቀት የሰዎችን ትኩረት የሚስብ ሆኖ በዘመኑ የኢየሩሳሌም ያስተዳደር የነበረው ንጉስ ሄሮዶስ ጭምጭምታ ከሰማ ሰነበቷል። ከዕለታት አንድ ቀን ንጉስ ሄሮዶስ የወንድሙ ልጅ የሆነችውን ሄሮድያን ለማግባት ዝግጅት ላይ ሳለ ይህ ጋብቻ የተውራትን ህግጋት የሚጻረር መሆኑን እየነገረ ንጉስ ሄሮዶስ ለማግባት ያመጣችውን ሄሮዲያ የተባለ ሴት ያህያን የመግደል ሁኔታዎችን መቻቸት ጀመረ። ንጉሱ ሄሮዶስ ሁሌ በዓመት አንድ ጊዜ የሚያከብረው ክብረ በዓል በዚያ ቀን ምንም አይነት ውሸት አይወራም፣ ምንም ነገር ቃል ከገባ ይፈጸማል። ይህ ክብረ በዓል ደረሰና ሄሮዶስ ህዝቡን ሰብስቦ ያን በዓል በማክበር ላይ ሳለ ይህች ሊያገባት ያሰባት ሴት ልቡን በሚያዋልድ ሁኔታ መዲና ስትመለከት ሄሮዶስም ልጅቷን የፈለግሽውን ነገር ጠይቂኝ እፈጽምልሻለሁ አላት። እሷም የዘከሪያ ልጅ የሆነውን ያህያን ደም እፈልጋለሁ አለችው። እሱም ሌላ ነገር ጠይቂኝ አላት። እሷ በቃ የእሱን ደም ነው የምፈልገው አለችው። ንጉሱም በሀሳቧ ተስማምቶ ወታደሮቹ ወደ ላካቸው። ወታደሮቹም ያህያን ብዙ ከፈለጉ በኋላ በመጨረሻ ሚህራብ ውስጥ ከአባቱ ጎን ተመስጦ ሲያገኙት ሁለተኛ የያህያን አንገት ቆርጠው በድኑን ትተው የአንገቱን ይዘው ወደ ዘንድ ተመለሱ። ልጁ ከአጠገቡ እንደ በግ ሲታረየው ያህያን ከሰላቱ ፍንክች አላለም ነበር። ወታደሮቹም ሄሮድስ እና ሄሮድያ ባሉበት ቦታ ወስደው የያህያን ጭንቅላት ያን ቀን በደስታና በፈንጠዚያ ካሳለፉት በኋላ የቀኑ ክፍል ጊዜ ተናንቁ ምሽት ለበቀል አዘጋጅቶ ብቅ አለ። ልክ መሬት በምሽት ጨለማ እንደተሞላች የሄሮድ ቤተ መንግስት ሄሮዶስን፣ ሄሮድያን እና ወታደሮቹን በአጠቃላይ ይዞ ወደ መሬት ሰመጠ። ሌሊት ስለነበር የኢየሩሳሌም ነዋሪዎች ለክስተቱ ምንም የሚያውቁት ነገር አልነበረም። ልክ ሌሊቱ ነግቶ ሰው መንቀሳቀስ ሲጀምር የንጉሳቸው ቤተ መንግስቱ ከነያዘው ነገር በሙሉ እንደሰመጠ ተመለከቱ። ይህም ከዚያ ቦታ ላይ እንደደጉ የተሰበሰበ በኋላ ትናንት ያህያ ስለገደለ ዘከሪያ ጌታ ተቆጥቶ ነው ዛሬ ንጉሳችን ይጠብቃል። ስለዚህ ዘከሪያን መግደል ለንጉሳችን እንበቅል በማለት ተስማሙ። በመቀጠል ዘከሪያን ፍለጋ ጀመሩ። ዘከሪያ ወደ ሰማይ ጫካ መሸሸ። ነገር ግን ህዝቦቹና ኢብሊስም ከኋላው እየተከተሉት በመጨረሻ ዘከሪያ ከአንድ ዛፍ አጠገብ ሲደርስ አፏ መሀሏን ከፍታለች እና እኔ ውስጥ በናት ያለችው። ዘከሪያም ከኋላው ካሉት ጠላቶች ራሱን ለማጥፋት ወደ ተከታተለው ዛፍ ሲገባ ከኋላው ኢብሊስ ነበርና የለበሰው ፎጣ ነበር። ዘከሪያም ሙሉ ለሙሉ ዛፏ ውስጥ ሲገባ ዛፏም የምትመው ድፍን ሆነች። ነገር ግን ፎጣው ጫፍ ትንሽ ይታይ ነበር። ሳይሆን የዘከሪያን አሳዳጆች ኮቴውን ተከትለው ሲመጡ ዘከሪያን ሊያገኙት ነበር። ከዚያም ኢብሊስ በሰው ተመስሎ መጣና ማን እያደረጋችሁ አላቸው። ዘከሪያን አይተኸዋል
ያሉት እሱማ እዚህ ዛፍ ውስጥ ገብቷል እሱ እንዴት ሆኖ ነው ዛፍ ውስጥ የሚገባው በማለት አሾፈበት። ኢብሊስም ዛፏ ላይ ድግምት ሰርቶ ነው የገባው ይኸው ካለማችሁ ፎጣው ጫፍ እዩ ብሎ አሳያቸው። እሱም የፎጣውን ጫፍ ዛፍ ሲመለከቱ ዘከሪያ ዛፍ ውስጥ እንዳላረጋግጡ ይሁን ዘከሪያ ዛፍ እንዴት አድርገው ማውጣት እንዳለባቸው ጠንቅራት ያባል መከሩ ኢብሊስ ብቅ አለና ዛፏን እኩል ግማሽ ማከስ ፕሮባት ይኔ ያለው ዘከሪያ አብሮ ይወጣል በማለት አፈታቸው። እንቱም መለስ ተው የዛፏን እኩል መሃል ሲወጡ ዘከሪያ ጭምር መጋዝ ገሩት። የአላህ ግርማን በእነሱ ላይ ይሁን። ዘከሪያ በተወለደ በ150 ዓመቱ በጠላቶቹ ነፍስ ወጣ። ከዚያም ለባላ ከባቢሎን ምድር ጁልስ የተባለ ንጉስ አነስቶ ኢየሩሳሌም በመሄድ እስራኤላውያን እንዲቀበል ህክማው ወታደሩን አስከትሎ የባቢሎን ተነሱ የኢየሩሳሌም አዛዥ የሆነው ነቡዛዛን በመጣት እስራኤላውያን ከመቶሉንም ገድዬ የምገድለውን እስከማጣ ድረስ እና የመቻቸው ሰራዊት እግሮች እስኪያርስ ድረስ ተጀቆልፈው እነሱም የእስራኤላውያን ቁርባን ወደሚቃረቡበት ስፍራ በመሄድ ግደሏቸው በማለት አዘዘ። የጦር አዛዦቹም ሰራዊቱን አስከትሎ እስራኤላውያን ቁርባን የሚያቀርቡበት ቦታ ላይ ሰፈረ። የጦር አዛዦቹ ከዚያ ቦታ ላይ የሚንተከተክ ደም ተመለከቱ። እስራኤላውያንም ሰብስቦ በእስራኤል ልጆች ሆይ ይህ ደም ምንድነው የሚተከሉ ጠየቃቸው። እስራኤላውያንም ይህኛ ላይ ታኛ ቅድመ ዘመናት የተቀባይነት ስላላገኘ ነው የሚተከተሉት። የዛሬም ዋሻችሁኝ ነው እውነቱን ንገሩኝ አላቸው። እስራኤላውያን ንጉስና ነብይ ከኛ ዘር ተቆርጧል ለዚያ ነው ቁርባናቸው ተቀበሉ። ያ ጦር አዛዥም በ770 እስራኤላውያን እዚያው ቀረቸው። ይሁን እንጂ ደግሞ ምን ተከተላል ከዚህም በመቶ እስራኤላውያን ካህናትን አስመጥቶ ደግሞ አዋረዳቸው። ነገር ግን አሁንም ደግሞ አዘጋገበ ላይ ነው ይቀጥላል።